ሰላም ቤተሰብ እንዴት ናችሁ? ያው የቪዲዮ ኤዲቲንግ ሲሪሳችን ክፍል 26 ፓራሌክስ ኢፌክት ለመስራት አስቤ ነበረ። ነገር ግን ያው እርሱ ብዙ ጊዜ ይፈልጋል። እናም በዲቴይል የሚሰሩ ሰዎችን በዩቲዩብ ላይ ፓራሌክስ ኢፌክት ኢን አላይት ሞሽን ብላችሁ ሰርች ብታደርጉ ታገኛላችሁ። እናም ብዙ ሰዎች ይሰሩታሉ። እናም ያ እኔ እንደምታውቁት እኔ በዛ ዙሪያ ላይ ለመስራትም አልፈልግም። እናም ደግሞ ሲሪየስ ስለሆነ እያንዳንዱ ነገር በትንሽ ደቂቃ ውስጥ ለመስራት ፈልጌ ነበረ። ነገር ግን ያው አልቻልኩም። እናም እነኝን በዩቲዩብ ላይ ፓራሌክስ ኢፌክት ኢን አላይት ሞሽንስ ብላችሁ እንደዚህ ሰርች አድርጋችሁ ማየት ትችላላችሁ። የሚመክራችሁ ነገር ቢኖር ፓራሌክስ ኢፌክት ማለት የተለያዩ ቪዲዮዎችን ለምሳሌ ያክል ፎቶዎችን ማለት ነው በስሪዲ መልክ ካሜራ እና ኔልን በመጠቀም የሚያሳይ ስታይል ነው። እናም ለዚያ ነገር ደግሞ ወሳኝ የሚባሉ ኢሜጆችን እና ኔል እና ካሜራን መረዳት በጣም አስፈላጊ ነገር ነው በአላይት ሞሽንስ ማለት ነው። እናም ያንን ነገሮችን እያንዳንዱን ነገሮችን ተመልከቱ። እናም በዋናነት እሱ ነገር ላይ ለመስራት ከፈለጋችሁ ማወቅ ያለባችሁ ኔል እና ካሜራ የሚባሉትን ስሪዲ ካሜራ ማለት ነው ማወቅ አለባችሁ። በቀጣይ ቪዲዮአችን ላይ እንገናኛለን። ሰላም ቆዩልኝ። ይመቻችሁ።